የስፔን የንጉስ ዋንጫ የፍጻሜ ጨዋታ በዛሬው ዕለት በሪያል ማድሪድና ባርሴሎና መካከል ይደረጋል። ከዚህ ጨዋታ በፊት የተነሱ ውዝግቦች አሉ። ምንድናቸው የሚለውን እንመለከታለን። በእንግሊዝ፣ በጣሊያን፣ በስፔን ተጠባቂ መርሃ ግብሮች አሉ። እነሱንም እየዳሰሰን ቆይታ እናደርጋለን። እንደምን አላችሁ የተወደዳችሁ ውድ የዩቲዩብ ቻናላችን ተከታታዮች። በዛሬው ዕለት የሚደረጉ ጨዋታዎች ላይ በተመለከተ የሚነሱ ነጥቦችን ወደ እናንተ ለማድረስ እዚህ ተገኝተናል። አብራችሁን ቆዩ። ታዲያ በቆይታችን የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ ለመጠየቅ እንወዳለን። ለትብብራችሁም እጅግ አድርገን የምናመሰግነው። ከሪያል ማድሪድና ባርሴሎና የዛሬው የኮፓ ዴል ሬይ ፍጻሜ ጨዋታ በፊት የተፈጠሩ የተለያዩ ውዝግቦች ተነስተዋል። ሪያል ማድሪድ ትላንትና የተለያዩ ጉዳዮችን አስነስቷል። በተለይ አወዛጋቢ የሚባሉ ጉዳዮችን። ጨዋታው ዛሬ ምሽት 5 ሰዓት ላይ የሚደረግ ሲሆን ፕሬዚዳንቱ ፍሎሬንቲኖ ፔሬዝ ራሳቸውን ከባርሴሎና ኃላፊዎች ጋር በተለምዶ ከሚደረገው የራት ፕሮግራም አግልለዋል። ከዛ ባለፈ አሰልጣኝ ካርሎ አንቸሎቲና ሉካ ሞድሪችም መግለጫ እንዳልሰጡ ተሰምቷል። ሁለቱም መግለጫ እንዳይሰጡ ክለቡ እንዳገዳቸውን ይፋ የተደረገው የትኛውም የሪያል ማድሪድ ሰው በጋዜጣዊ መግለጫዎች ላይ እንዳይገኝ ክለቡ ማዘዙም ነው ይፋ የተደረገው። ነገር ግን ከዚህ ሁሉ በፊት የተፈጠሩት ነገሮች ምንድናቸው የሚለውን ነገር እንመልከት። በሪያል ማድሪድና በስፔን ዳኞች መካከል ከቅርብ ጊዜ ወዲህ እንግዲህ መልካም ግንኙነት እንደሌለ ይታወቃል። ሪያል ማድሪድ በዳኞች ክፉኛ እየተበደለ ነው የሚል ክስ ዘንድሮ በሪያል ማድሪድ በኩል በተደጋጋሚ እየሰማን ነው። ዘንድሮ ደግሞ በቁጥር ላቅ ያለ ጊዜ ነው የተለያዩ ክሶችን ለስፔን እግር ኳስ ፌዴሬሽን እንዲሁም ደግሞ ለላሊጋው አስተዳዳሪ እያቀረበ የሚገኘው ሪያል ማድሪድ። ታዲያ ሐሙስ ዕለት የሪያል ማድሪድ ቲቪ ለፍጻሜው ጨዋታ በዋና ዳኝነት የተመደቡት ሪካርዶ ዴ ቡርጎስ ከዚህ ቀደም ነጮቹን በዳኙባቸው ጨዋታዎች ላይ የሰሯቸውን ስህተቶች የሚያሳይ ቪዲዮ ይፋ አደረገ። እንግዲህ ከቅርብ ጊዜ ወዲህ የሪያል ማድሪድ ቲቪ ከጨዋታ በፊት ከክለባቸው ተቃርኖ የቆሙ ዳኞችን በተለይ ክለባችንን ሊበድሉ ይችላሉ ያሏቸውን ዳኞች ሁሉ ያብጠለጥላሉ፣ ይተቻሉ። ይህ ደግሞ የበለጠ እየገነነ የመጣው ክሱስ ከገባው ከኔግሬራ ኬዝ በኋላ ነው። ሆዜ ማሪያ ኤንሪኬ ኔግሬራ የቀድሞ የስፔን ላሊጋ ዳኛ የነበሩ ስፔናዊ ዳኛ ናቸው። 1992 ላይ ከዳኝነቱ ፊሽካቸውን ከሰቀሉ በኋላ በ2000 የስፔን እግር ኳስ ዳኞች ኮሚቴ ምክትል ፕሬዚዳንት ሆነው ተሹመዋል። ታዲያ ከ2000 እስከ 2018 ለ18 ዓመታት በዘለቀው የዛ ስልጣን ዘመናቸው ላይ ከባርሴሎና ወደ 7.3 ሚሊዮን ዩሮ ተከፍሏቸዋል የሚል ሪፖርት ወጥቶ ክስ ላይ እንደሚገኙ ይታወቃል። እርሳቸው በስልጣን ዘመናቸው ዳስኒል 95 የተባለ ለተለያዩ ሆቴሎች ወይም ሬስቶራንቶች በዝቅተኛ ክፍያ የምግብ ምርቶችን የሚያቀርብ ድርጅት ከፍተው ነበር። ነገር ግን ያ ድርጅት ብዙም አላዋጣ ሲላቸው እሱን ድርጅት ዘግተው ሌላ ድርጅት ከፈቱ። አዲስ የከፈቱት ድርጅት ደግሞ ለተለያዩ ተቋማት የማማከር አገልግሎቶችን፣ የማስታወቂያ ስራዎችን እንዲሁም ከስፖርቱ ጋር የተያያዙ ቪዲዮዎችን የማዘጋጀት አገልግሎት የሚሰጥ ድርጅት ነበር። ታዲያ በሰዓቱ ጉዳዩን ይፋ ያደረገው ኤልፓይስ የተሰኘው የመገናኛ ብዙሃን እንደሚለው ከሆነ ይሄው ድርጅት በየሳምንቱ ባርሴሎና የላሊጋ ወይም የኮፓ ዴል ሬይ ጨዋታ ከማድረጉ በፊት የታሸገ ኤንቨሎፕ ይልካል። ኤንቨሎፑ በቀጣይ ጨዋታዎች ባርሴሎናን የሚዳኙ ዳኞችን ባህሪያትን በቪዲዮና በጽሁፍ የተያያዘበት ትንታኔዎችን አዘጋጅቶ የሚያመጣ ነው። ኔግሬራም ሆነ ባርሴሎና ክፍያው ቴክኒካል ለሆኑ የዳኝነት ምክሮች የተከፈለ እንደሆነ ገልጸዋል። ስለዚህ አሁንም ሂደት ላይ ስለሆነ ክሱ ባላለቀ ጉዳይ ላይ ማነው ጥፋተኛ፣ ይሄ ሰው ጥፋተኛ አይደለም የሚል ነገር ማቅረብ አንችልም፣ መረጃውን ለመስጠት ያክል እንጂ። የማድሪድ ተበዳይነት ጩኸት ግን መነሳት የጀመረው እዝች ጋር ነው። ጥቂት ታዲያ ስለዚህ ሳምንት የዳኞች ጋዜጣዊ መግለጫ እናንሳ። በሌሎች ሊጎች ላይ ዳኞች ከጨዋታ በፊት መግለጫ ሲሰጡ አትመለከቱም። በእንግሊዝ እንዲህ አይነት ነገር የለም። በጣሊያን ይሄ አይነት ነገር የለም። በስፔን ግን የኮፓ ዴል ሬይ ጨዋታ ከመደረጉ አስቀድሞ ፍጻሜው ከመደረጉ አስቀድሞ ባለፉት ጥቂት ዓመታት ዳኞችም ጋዜጣዊ መግለጫ እንዲሰጡ ይደረጋል። ከጨዋታው 24 ሰዓት በፊት የጨዋታው ዋናው ተሳታፊ የሆነ ዳኛ የሚሰጠው አስተያየት ተወደደም ተጠላም ኮንስፓይሬሲ ወይም የሴራ ትንታኔን መፍጠሩ አይቀርም። አሁንም በሪያል ማድሪድ በኩል የተፈጠረው ጥርጣሬ ይሄ ነው። ስለ ዳኛው ሪካርዶ ቡርጎስ አስተያየት እንመልከት እስቲ። ዳኛው ሪካርዶ ቡርጎስ በዚህ ሳምንት የሚደረገውን ጨዋታ በመሀል ዳኝነት ይመሩታል። ታዲያ በትላንትናው ዕለት በነበራቸው መግለጫ ላይ ስሜታቸውን መቆጣጠር ተስኗቸው ሲያለቅሱ ታይተዋል። እንዲህም አሉ። ከልጆቻችሁ አንዱ ወደ ትምህርት ቤት አምርቶ አንዳንድ ልጆቹ አባቱ ሌባ እንደሆነ ሲነግሩትና እያለቀሰ ወደ ቤቱ ሲመለስ ብትመለከቱ ይሄ ስሜትን ይሰብራል ሲሉ ነው የተደመጡት። እኔ ለልጄ የተከበረ ስራ እንዳለኝ የተከበርኩ ሰው እንደሆንኩኝ ግን እንደ ሰው ስህተት ልሳሳት እንደምችል ነግሬዋለሁ። ከዚህ በላይ ምንም ልል አልችልም። ለሌሎች ዳኞች እንዲህ አይነት ነገር እንዲገጥማቸው አልመኝም በማለት ሲያለቅሱ ነበር የተመለከትናቸው። ታዲያ ሪያል ማድሪድ
መግለጫ ወጣ። መግለጫው ሀሳቡ እዚህ ላይ የሚያጠነጥን ነበር። ሪያል ማድሪድ ለፍጻሜው የተመደቡት ዳኞች የሰጡትን መግለጫ ተቀባይነት የሌለው ብሎ ነው የገለጸው። ቀጥሎም ሪያል ማድሪድ ሲያክል ሀሳቡን የሪያል ማድሪድ ቲቪ በነጻነት የመግለጽ መብት አለው ሲሉ ነው የገለጹት። አክለውም ከጨዋታው 24 ሰዓት በፊት ከጨዋታው 24 ሰዓታት በኋላ ተሳትፎ ያለው ዳኛ የሰጠው መግለጫ ለሪያል ማድሪድ ያለውን ጥላቻ ያንጸባረቀ ነው ብሎታል። በተለይ ማድሪድ በመግለጫው መጨረሻ የዳኞቹ ንግግር የማስፈራራት ድምጸት ባለው መልኩ የተገለጸ በመሆኑ ፌዴሬሽኑ አስፈላጊውን እርምጃ እንዲወስድ አሳስባለሁ ብሏል። የፌዴሬሽኑ ፕሬዝዳንት ሃቬር ቴባስ የዳኞች ለውጥ የሚያደርግበት ምክንያት አለማግኘቱን ጠቅሶ ጨዋታው በተያዘለት ሰዓት አስቀድሞ በተመደቡት ዳኞች እንደሚካሄድ በዚህም እርግጠኛ መሆኑን ይፋ አድርጓል። ስፔን እንዲህ ባለ ሁኔታ ነበር ትላንትና ቀኗን ስታሳልፍ የነበረው። ታዲያ ከዛ በኋላ የነበሩ እድገቶች ምን ይመስላሉ የሚለውን ነገር ከተመለከትን ሪያል ማድሪድ ጨዋታውን እንደሚያደርግ ይፋ አድርጓል። ራሴን ከጨዋታ ውጭ አላደርግም የሚል መረጃን ይፋ አድርጓል፣ መግለጫ አውጥቷል። አሰልጣኝ ሃንሲ ፍሊክ ሪያል ማድሪድን አከብራለሁ፣ ነገር ግን እኛ እዚህ ሴቪያ ላይ ያለነው ዋንጫውን ለማሸነፍ ነው ሲሉ ሲደመጡ፣ አንቾሎቲ በየትኛው አሰላለፍ ወደ ሜዳ ለመግባት እንዳሰቡ የተረጋገጠ ነገር የለም። ቡድናቸው በአራት ተከላካይ እንደሚጫወት ይጠበቃል። 4-3-3 ወይስ 4-4-2 የሚለው አለየለትም ነው የተባለው። ፍሎሬንቲኖ ፔሬዝ ግን አሁንም ከዳኞቹ ወይም ከማህበሩ ይቅርታ በሪያል ማድሪድ እንዲጠየቅ ይፈልጋሉ እየተባለ ነው የሚገኘው። ነገር ግን ሪያል ማድሪድን ያበሳጨው ንግግር የቱ ጋር ነው የመጣው የሚለውን ነገር እንመልከት። በተለይ የዳኞቹ በጋራ ቁጭ ብለው አስተያየታቸውን በሚሰጡበት ጊዜ የዛሬው ጨዋታ የቫር ዳኛ የሆኑት ፉየርቴስ አንድ አስተያየትን ሰጡ። በምንወሰናቸው ውሳኔዎች እስከዛሬ ከነበረው ውሳኔዎቻችን በተለየ መልኩ ስትሪክት የሆኑ ውሳኔዎችን እንወስናለን። በቀጣዮቹ ቀናቶች ውስጥ ታሪክ ስንሰራ ትመለከታላችሁ የሚል አስተያየታቸውን ሰጥተዋል። ይሄ ይመስላል ሪያል ማድሪድን ያበሳጨው ነው የተባለ የሚገኘው። በዚህ አላበቃም ውዝግቡ። የላሊጋው ፕሬዚዳንት ሃቪየር ቴባስም ከፍሎሬንቲኖ ፔሬዝ ተቃራኒ የሆነ አስተያየትን ወይም ደግሞ ከሳቸው አጌነስት የሆነ አስተያየት ሰጥተዋል። ይሄ እግር ኳስ እንጂ የፓወር ኮንትሮል አይደለም የሚል አስተያየታቸውን ነው የሰጡት። እሱ ማለትም ፍሎሬንቲኖ ፔሬዝ ሃቪየር ቴባስን አይወደውም፣ ምክንያቱም እሱ የሚፈልገውን ነገር እንዲያደርግ ስለማይፈቅድለት። እሱ ቼፌሪንን አይወደውም አሉ። ቼፌሪን ማለት የአውሮፓ እግር ኳስ ማህበር ፕሬዚዳንት እንደሆኑ ይታወቃል። ቼፌሪንን አይወደውም፣ ምክንያቱም እሱ ማድረግ የሚፈልገውን ነገር ስለማይፈቅድለት። እሱ የቲቪ ኮሜንታተሮችን አይወዳቸውም፣ ምክንያቱም እሱ እንዲወራለት የሚፈልገውን ነገር ስለማያወሩለት እያሉ መግለጫቸውን ሰጡ። ወደ የትኛውም በኩል በተለይ ሪያል ማድሪድና ፍሎሬንቲኖ ፔሬዝ አይቃወሙም፣ ይልቁንስ ይገፉናል እንጂ። ሪያል ማድሪድና ፍሎሬንቲኖ ፔሬዝ ኮምፕሌን አያረጉም፣ ቅሬታ አያቀርቡም፣ ያስፈራሩናል እንጂ። እነሱ ሳይስማሙ አይቀሩም፣ ሊቀጡን ይሞክራሉ እንጂ። እነሱ እግር ኳስን የማሳደግ ፍላጎት ሳይሆን ያላቸው እግር ኳስን በራሳቸው ግዛት ውስጥ የመጠቅለል ፍላጎት ናቸው ያላቸው በማለት አስተያየታቸውን ሰጥተዋል። አትሌቲኮ ማድሪድም ግን በዚህ ነገር ላይ እንግዲህ ጨው ለመነስነስ ሞክሯል። ምንድን ያለው ለሪያል ማድሪድ መግለጫ ሲያወጣ ይሄ ተቀባይነት የለውም፣ የስፔን እግር ኳስን ንጹህ ገጽታ ማበላሸታችሁን ማጠልሸታችሁን ልታቆሙ ይገባል የሚል መግለጫውን አውጥቷል። ታዲያ በዚህ አላበቃም፣ ተጫዋቾችም ተሳታፊ የሆኑበት ነው። ላሚን ያማል ሳይለንስ ስፒክስ ላውደር፣ ዝምታ ከንግግር በላይ ይሰማል አይነት አንድምታ ያለው አስተያየትን ሰጥቷል። ትላንትና እንግዲህ የራት ፕሮግራሙ ተሰርዟል። ባርሴሎና እንደ ዲያሮ ስፖርት ገለጻ ከሆነ ባወጣው መረጃ መሰረት ጨዋታው እንደሚካሄድ እርግጠኛ ነበሩ የሚል መረጃ አስቀድሞ ሲወጣ ነበርና ስለዚህ ጨዋታው ከመደረጉ በፊት በስፔን ያለው የተለያየ ውዝግብ እንዲህ ያለ እንደሆነ እየተመለከት ነው የምንገኘው። ኪሊያን ኤምባፔ 100% የጨዋታው ፊትነሱ ልክ እንዳልሆነ እየተነገረ ነው። በመጨረሻዎቹ ደቂቃዎች ይጮት አይጮት የሚለው እንደሚለይ ነው ይፋ እየተደረገ የሚገኘው። ነገር ግን ቀደም ብዬ ለማንሳት እንደሞከርኩት ሪያል ማድሪድ እና የዳኞቹ ውዝግብ ደረጃው ከፍ እያለ መጥቷል። በጨዋታው ምን አዲስ ነገር ይፈጠራል የሚለውን አብረን ምሽት ላይ የምንመለከት ነው የሚሆነው። ግን እጅግ አጓጊና ቆንጆ ጨዋታ ሊሆን እንደሚችል ማንሳት እንችላለን። ትላንትና የተደረገ ጨዋታ ነበር። እሱን ጨዋታ ልጠቁማችሁ። በተለይ በፈረንሳይ ሊግ 1 የፈረንሳዩ ክለብ ፓሪስ ሴን ጀርማ ከ31 ሳምንታት በኋላ በአመቱ ለመጀመሪያ ጊዜ በፈረንሳይ እግር ኳስ ሽንፈት አስተናግዷል። በኒስ ነው በሜዳው ስታድ ደ ፍራንስ ወይም ደግሞ ፓርክ ደ ፕሪንስ ሽንፈት
ያስተናገደው። ኒስ ጨዋታውን 3-1 ሲያሸንፍ የቀድሞ የአስቶን ቪላ ተጫዋች የነበረው ሞርጋን ሳንሶን 2 ጎሎችን ሲያስቆጥር ኒዲያ ሺሚየ ደግሞ ቀሪዋን ግብ አስቆጥሯል። ብቸኛውን የፓሪዛውያኑን ግብ ያስቆጠር የቻለው ፋቢያን ሩይዝ ነው። በቀጣይ ማክሰኞ ከአርሰናል ጋር ጨዋታ ያለበት ፓሪስ ሴን ጀርማ ይሄ ጨዋታ እየተቃረበ ባለበት ሰዓት መሸነፉ ብዙዎችን ያስገረመው ጉዳይ ሆኖ ተመልክተነዋል። 13 ኢላማውን የጠበቀ ሙከራ ሞክሯል። 3ቱን ግቦች ሞክረው ነው እነሱ 3 ሙከራ ሞክረው ብቻ ነው ጨዋታውን ማሸነፍ የቻሉት። ለፓሪዛውያኑ ያጨራረሳቸው ሁኔታ ብዙዎችን እያነጋገረ ነው ያለው። በጨዋታው ግን ድንቅ የነበረው ግብ ጠባቂ ማርሲን ቡልካ ነው። 25 ዓመቱ ነው። የፖላንድ ብሔራዊ ቡድን ግብ ጠባቂ ነው ማርሲን ቡልካ። ትላንትና ታዲያ 12 የሚደርሱ ኢላማቸውን የጠበቁ ሙከራዎችን ያዳነበት ሆኗል። በአማካይ በዚህ ዓመት 1.43 ጎሎች ነው የሚቆጠሩበት። ጥሩ የሚባል የውድድር ዘመን እያሳለፈ እንደሆነ የተነገረ የሚገኘው። በነገራችን ላይ ኒስ በማንቸስተር ዩናይትድ ማይኖሪቲ ሼር ያላቸው ወይም ደግሞ ዝቅተኛ የሚባል ድርሻ ይዘው 27 በመቶ በሚሆን ድርሻ ዩናይትድን እያስተዳደሩ የሚገኙት የሰር ጂም ራትክሊፍ ድርጅት የሆነው የኢኒዮስ በባለቤትነቱ እንግዲህ በኢኒዮስ ድርጅት ስር እንደሆነ ይታወቃል። ትላንትና ግን ኒስ በአመቱ ለመጀመሪያ ጊዜ ፓሪስ ሴን ጀርማን ማሸነፍ የቻለበትን ውጤት አስመዝግቧል። ዛሬ በእንግሊዝ ፕሪሚየር ሊግ የሚጠበቁ ጨዋታዎችን ልጠቁማችሁ። ቸልሲ ከኤቨርተን ልክ ከቀኑ 8:30 ሲል ጨዋታቸውን ያደርጋሉ። በአውሮፓ ሻምፒዮንስ ሊግ ተሳታፊውን ለመለየት የሚደረገው ፉክክር ትንቅንቁ ዛሬም የሚቀጥል ነው የሚሆነው። ኤቨርተን አለመውረዱን ወደ ማረጋገጡ እንደመጣ እያየን ነው የምንገኘው። ምክንያቱም አሁን በደረጃ ሰንጠረዡ 13ኛ ደረጃ ላይ ነው የሚገኘው። ከታች ካሉ ቡድኖች አንጻር አለመውረዱ የተረጋገጠ ይመስላል። ነገር ግን ቸልሲ ዛሬ ማሸነፍ ከሚችል ከሆነ 60 ነጥብ መያዝ ይችላል። ይህም ማለት 4ኛ ደረጃ ላይ መምጣት የሚያስችለውን እድል ይፈጥርለታል። ስለዚህ ለቸልሲ ከኤቨርተን በላይ እጅግ አስፈላጊው ጨዋታ ነው የሚሆነው። በሌላ የአውሮፓ ውድድር ላይ ተሳትፎን ለማረጋገጥ በሚደረጉ ጨዋታዎች ብራይተን ከዌስትሃም፣ ኒካስል ከኢፕስዊች፣ ሳውዝሃምፕተን ከፉላም ጨዋታቸውን ያደርጋሉ። ወልቭስ ከሌስተርም ሌላው ቀሪ ጨዋታ ነው። ሌስተር ያለመውረድ እድሉን ለመሞከር ጥረት የሚያደርግበት እድል ነበረው ባለፉት ሳምንታት። አሁን ግን እየተረጋገጠ ሙሉ ለሙሉ 90 በመቶ መውረዱ የተረጋገጠ ይመስላል። ኢፕስዊች ዛሬ በኒካስል የሚሸነፍ ከሆነ ከሊጉ መውረዱን የሚያረጋግጥ ሌላ ቡድን ይሆናል። በኤፍኤ ካፑ ክሪስታል ፓላስ ከአስቶን ቪላ ዛሬ ጨዋታቸውን ያደርጋሉ። ምሽት 1:15 ሲል የሚጀምር ጨዋታ ነው። በጀርመን የባየር ሙኒክን አሸናፊነት ለማረጋገጥ የሚደረገው ጥረት ዛሬ ይቀጥላል። ሆፈንሄም ከዶርትሙንድ፣ ቮልፍስቡርግ ከፍራይበርግ፣ ሚዩኒክ ከሜንዝ ጨዋታቸውን ያደርጋሉ። ባየር ሊቨርኩሰን ከኦግስቡርግ በተለይ ሚዩኒክ ከሜንዝም ሌቨርኩሰን ከኦግስቡርግም በተመሳሳይ ሰዓት የሚደረጉ ጨዋታዎች እንደመሆናቸው ለመመልከት እጅግ አጓጊ ጨዋታዎች ናቸው። አሰልጣኝ ቪንሶ ኮምፓኒም ሆኑ እንዲሁም ደግሞ በተለይ ሃሪኬን የሜጀር ትሮፊ ክብርን የሚያጣጥሙበት ጨዋታ ነው የሚሆነው። በእርግጥ ከሃሪኬን ይልቅ ቪንሶ ኮምፓኒ በተጫዋችነቱ በስኬት የተንቆጠቆጠ ዘመን አሳልፈዋል በሊጉ። ነገር ግን ለሃሪኬን የመጀመሪያውን ክብር ለማሳካት ይሄ ሳምንታት ተጠባቂው ጉዳይ ናቸው በባቫሪያን። እነዚህ እንግዲህ የዛሬ ዋና ዋና ጉዳዮቼ ናቸው። መልካም ቀን ይሆንላችሁ። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ከወዲሁ